ወስኛለሁኝ። ስለዚህ ቁልፉንም እቀበለዋለሁ ማለት ነው እና ወደ ቤት እመለሳለሁ። ወደ መጀመሪያ ቤቴ ወደ ነበርኩበት፣ ብዙ ውጣ ውረዶችን ወዳየሁበት፣ ብዙ ነገር ወደ አሳለፍኩበት እና ያው ልጄ ወደ ተፈጠረበት ቤት እመለሳለሁኝ ማለት ነው እና ይህንን ነገር ሳደርግ ያው ዙሪያ ያሉ ሰዎች በሙሉ ማንም እንደማይረብሸኝ ቃል ገብቶልኛል። እሱ ነገር ላይ በደንብ እርግጠኛ መሆን እፈልጋለሁ። ምክንያቱም ከዚህ በኋላ እኔ ህይወቴ ማንም እየመጣ እንዲረብሸኝ አልፈልግም እና ይህንን ነገሮች በደንብ እርግጠኛ ሆኖ እንዲያስቆምልኝ እፈልጋለሁ። ማናቸውም በሱ ዙሪያ ያሉ ሰዎች ማናቸውም እኔ መጥተው እንዲረብሹኝ አልፈልግም። ህይወቴን ከዚህ በኋላ በስነስርዓትና በሰላም መኖር ነው የምፈልገው። በቃ ማለት በሱ ምክንያት የሱ ዙሪያ ያሉ ሰዎች እኔን እንዲረብሹኝ ስለማልፈልግ እሱን ነገሮች ልነግረውና እንዲሁም ወደ ቤት ለመመለስ ፈቃደኛ እንደሆንኩኝ ልነግረው ዛሬ እሱንም ቀጥሬዋለሁ ማለት ነው። ያው ወደ ውጪ መሄዴን እንድተው ይፈልጋል። ነገር ግን እሱ ነገር በአንዳንድ ምክንያቶች ተራዝሟል እና እኔ ደግሞ መሄዴን አልተውኩትም። እሱንም በደንብ እነግረዋለሁኝ። በሀሳቤ ይስማማል ብዬ አስባለሁ እንደምንም። ምክንያቱም ብዙ ጊዜ ያው ሀሳቤን በቀየርኩኝ ቁጥር ነው አንዳንድ ችግሮች እየተፈጠሩ ያሉት እና እሱ መጥቷል። ሀይ እንዴት ነሽ? አለሁ ፈጣሪ ይመስገን ደህና ነሽ? ደህና ነኝ። ሰላም ነው? ማሽ ልብሽ ከኔ ጋር እንደ አይነት ሰው ነህ? እንደ አይነት ማለት ሳይሆን የምለብሰው ልብስ ስለምታውቂ ነው። በምን አውቃለሁ? የምወደው ልብስ ምን ቀን ላይ እንደምለብስ ታውቂያለሽ። እሺ ሰላም በላቸው ፋሚሊዎቼ። ኦኬ ሰላም ፋሚሊዎች እንዴት ናችሁ? ደህና ናቸው። እኔ ደህና ነኝ እግዚአብሔር ይመስገን። ሩታም ደህና ናት። ሁላችንም ደህና ነን። አንቺም ደህና ነሽ? አዎ እኔ በጣም ደህና ነኝ እግዚአብሔር ይመስገን። አመሰግናለሁ። ከቀን ወደ ቀን ውበትሽ እየጨመረና እየደፋ እየመጣ ነው። በሰላም ነው? በጣም እያሳቀክል እንደ ወደዛ ዙር ወደዛ ዙር ወደዛ ዙር የግል መንግስት ይሄ ነው። እሰይ ማንኛውም ፋሚሊዎቻችን ፈታ ዘና እንዳላችሁ እርግጠኛ ነኝ። በዛሬ ቪዲዮችን መልካም ጊዜ ይሆንላችሁ። እንወዳችኋለን። በጣም ደስ ብሎኛል። አሪፍ ታይም አሳልፍ ያለው ዛሬ ከሩታ ጋር እና በመስማማቷም በጣም